ግኑት ስለ አይናችሁ አመስግኑት ሁሌ ማማረር ነኝኝኝኝኝ ነው ምንለው ሁሌ ስለምናማረር ሁሌ ሐዘን ነው ሁሌ ቤታችን ሐዘን ኑሯችን ሐዘን ለአይናችሁ አመስግኑት ለምትተነፍሱት ትንፋሽ አመስግኑት ለግራችሁ እግዚአብሔርን አመስግኑት ለእጃችሁ አመስግኑት ሁሌ ኝኝኝኝኝ ደስ የማይል ህይወት በዚህ ዓለም ያላመሰገነ እንዴት ያመስጋኞች ከተማ ይገባል አንዴ እንኳን ስለምትተነፍሱት ኦክሲጅን አመስገናችሁ ታውቃላችሁ ኮቪድን አስታውሱሲ ኦክሲጅን ስንት ነው የተሸጠው ሰዎች በህይወትና በሞት መካከል ሆነው ለሚሏት ትንፋሽ ስንት ነው የከፈሉት በነፃ ሰጥቷችሁ እየተነፈሳችሁ ናችሁ ለግራችሁ ቆጣሪ አልገጠመ ለአይናችሁ አልገጠመ ለጆሮአችሁ አልገጠመ ላፍንጫችሁ አልገጠመ በነፃ ሰጥቷችሁ እንኳን አመሰግንሃለሁ የሚል ቃል እንኳን አፋችን አይወጣም ሁሌ ማማረር በጣም ያሳዝናል እስትንፋስ ያለው ሁሉ ማንን ያመስግን እግዚአብሔርን ያመስግን ይላልና እችን ልጠቅልለው ጧት ተነስታችሁ መስታወት ስታዩ እህቶቻችን እና አይናችሁን ስትመለከቱት ሶስት ነገር ታያላችሁ በቀላሉ አንደኛ ውስጥ ያለችውን ጥቁሯን ታያላችሁ አይደለ ብሌኑን ታያላችሁ ከዛስ ነጩን ታያላችሁ ቢያንስ ይሄን ስታዩ አንድ ነገር ትዝ ይበላችሁ ስለ መስታወት ሳነሳ አንዲት ነገር ትዝ አለኝ እስቲ ልጨምርላችሁ አንዲት ጨቅጫቃ ሴት ነበረች ይባላል ወንዶችም አሉ ይቅርታ እህቶቻችን እና ባሏን ትጠረጥረዋለች እሱ ግን ታማኝ ሰው ነው እሱ ነግዶ ከተማ ደርሶ ሲመጣ በጭቅጭቅ ነው የምትቀበለው ልቧ ይጠራጠራል እንደው ባለቤቴ እንዳትጠራጠረኝ ስጦታ ልግዛላት ብሎ ገጠር ያለች ሴት ናት አይታ ማታቀውን የፊት መስታወት ገዝቶላት ቤት ይሄዳል እና በጋዜጣ አሽጎ ነው ሄደው ከዛ እንደ ጊፍት እንደ ስጦታ ይሰጣታል ምንድነው ዛሬ ያመጣው ብላ እየተነጫነጨች ጋዜጣውን ስትከፍት ውስጥ ያለ ምን መስታወት ነው የፊት መስታወት ነውና ፊቷን አየችው በምኗ በመስታወቱ እና በጣም ተበሳጨች ድሮ ውጪ ሲል ዝም አልኩት ዛሬ ደግሞ ብሎ በድፍረት ቤት ድረስ ይዟት ይመጣል ያየችው ግን የማንን ፊት ነው በኋላ አየችና ደጋግማ አየችና እጫለች ለዚህችስ የጨረጨሰች አሮጊት አልቀናም አለች የራሷን ፊት ነው ግን ያየችው አቤቱ ልቡናን ዕውቀትንም ስጠን ቅዳሴ ላይ ሁሌ ሲሰሙት ደስ ይላል አቤቱ ልቡናን ዕውቀትንም ስጠን ይሄ ማለት ምንድነው ልብ በጥቁሩ ልቡና በብሌኑ አይምሮ በብርሃኑ ይመሰላል ተመልከቱ ልብና አለው ልቡና አለው ምን አለው ነጩ አይምሮ ዕውቀት አለው ስለዚህ የአይን ሶስቱን ክፍሎች ሊቃውንት አባቶቻችን መተርጉማን በልቡናና በአይምሮ መስለውታል እና ይሄ አይን የተሰጠሽ ዝም ብሎ እንዲንቀዋለል አይደለም በመዝሙር 24 ቁጥር 15 ላይ እስቲ አብረን በለው አይኖቼ በሉ እስቲ ሁሉ ጊዜ ወደ እግዚአብሔር ናቸው የኛ አይኖች አይመስለኝም ሁሉ ጊዜ ወዴት ነው ያዩ ያሉት ኢዮብ 35:5 ላይ አይኖችን ወደ ሰማይ አቅንተህ ካንተም ከፍ ያሉትን ደመናትን ተመልከት ይላል ይሄን አይን ሰጥተው አንድ እንኳን ሰው ቀና ብሎ እኮ አሁን እዛ ጋር መታየት ምንድን ነው እዛ ጋር የሚያበራው ቀና ብላችሁ ተመልከቱ እስቲ ምን አለ እዛ ጋር ያበራ ነገር የለም ቀና በል እስቲ ያዘው አንገትን አሰራው መጽሐፍ እኮ ነው አይንህን ወደ ለቀና አድርገህ ተመልከት ሁሌ ሰው እንዴት መሬት እያየ ይሞታል ያ ትልቁ ፕላኔት ነው መሽተሪ የሚባለው ጁፒተር የሚሉት ነው መልከቱ እዛ ላይ ያለው መሬትን 1400 ጊዜ የሚበልጥ ነው ቀላል አይመስልም አይንን ቀና አድርገህ ተመልከት ይላል እግዚአብሔር ስንት እግሮችን ሰጠን ፍጠኑ ለውሻው ለድመቱ ለፈረሱ ለበቅሎ ለአህያው ስንት ሰጠ በቃ ይሄ ምን ማለት ነው በአራት እግራቸው መሬት ያዩ እየተገረፉ በአራት እግራቸው ቀና ማለት አይችሉም ይችላል እንደ አህያ አንዳንዴው ብሎ መልሶ እንትን ነው አይችልም ሰውስ እንደ ዘንግ መልምሎ እንደ ሸት ፍልፍሎ ቀና አድርጎ እኮ የፈጠረን እኮ ያንን ተመልከቱልኝ ነው እኮ ምድራዊና ሰማያዊ ናችሁ ሰማያዊ ርስት ይጠብቃችኋል
ጎብጣችሁ አትኑሩ ይላል። ሁሌ የጎበጠ ትውልድ ጎብጦ ነው የሚቀረው። ቀና ስትሉ ሁሌ ቀና ነው። አይናችሁን ይሄን የፈጠረ እዩበት፣ መጻሕፍትን ተመልከቱበት። የኛ